ከባርነት አላቆ የዕዳ ደብዳቤያችንን ደምስሶ ነፃነታችንን ያወጀልን ክርስቶስ ክብር ምስጋና ለስሙ ይሁን። አዎ ዛሬ ወገኖቼ ስንቶቻችን ይሆን ለማን ፈርመን ይሆን? እስቲ ራሳችንን እንወቅ፣ ወደ ራሳችን እንመለስ። የት ደብቀናት ይሆን? የት አስቀምጠናት ይሆን? ምን ፈርመን ይሆን? ምን ቃል ገብተን ይሆን? ከማን ጋር ተስማምተን ይሆን? ምን አይነት ውል ፈጽመን ይሆን? እኛ ውላችን ከእግዚአብሔር ጋር ነው? ስምምነታችን ከእግዚአብሔር ጋር ነው? ፊርማችን ከእግዚአብሔር ጋር ነው? ከእግዚአብሔር ላለመለየት ነው? ከቤቱ ላለመጥፋት ነው? ከእርሱ ላለመራቅ ነው? በሃይማኖት ለመኖር ነው? በምግባር ጸንቶ ለመኖር ነው? ንስሐ ለመግባት ነው? ለመቁረብ ነው? ቅዱስ ሥጋውን ክቡር ደሙን ለመቀበል ነው? ለመጾም ነው? ለመጸለይ ነው? ለመስገድ ነው? ለመመጽወት ነው? ለየትኛው ነው የተስማማ ነው? እኛ ወይስ ለተንኮል? ወይስ ለክፋት? ወይስ ለበደል? ወይስ ለኃጢአት? ወይስ ለመለያየት? ወይስ ፍቅር ለማጣት? ወይ አንድነት ለማጣት? ለየትኛው ነው ቃል የገባ ነው? እኛ ለየትኛው ነው የፈረምነው? እኛስ ዛሬ መድኃኒታችን ኢየሱስ ክርስቶስ ያንን የበደል ፊርማችንን፣ የኃጢአት ውላችንን፣ የባርነት ስምምነታችንን ደምስሶ ዛሬ ነፃ ያወጣበት ዕለት ነው። ክብር ምስጋና ለስሙ ይሁን። እግዚአብሔር ይክበር ይመስገን። አዎ መድኃኒታችን ኢየሱስ ክርስቶስ ወደ ዮሐንስ ወደ ዮርዳኖስ ወንዝ የተጓዘው በስንት ዓመቱ ነው? ንገሩኝ፣ ንገሩኝ። እዚህ ያላችሁ ሰዎች ሁላችሁም እስቲ አንዴ ተናገሩ። በስንት ዓመቱ? በሕቅ ልሂቀ በ30 ክረምት በዮርዳኖስ ተጠምቀ አለ ዲዮስቆሮስ። ወንጌሉን አብነት አድርጎ ጠዋት ወንጌሉ ላይ በሉቃስ ወንጌል ምዕራፍ 3 ከቁጥር 21 ጀምረን እንዳነበብነው ሕዝቡ ሁሉ ወምድረ ተጠምቁ ኩሉ ሕዝብ ተጠምቀ እግዚእ ኢየሱስኒ። ሰዎች ሁሉ ከተጠመቁ በኋላ የንስሐ የኃጢአት ስርየት የንስሐ ጥምቀት ከተጠመቁ በኋላ በስተመጨረሻ ልጅነት የምታሰጥ